ኦሪት ዘፍጥረት ምዕራፍ አራት አዳምም ሚስቱን ሔዋንን አወቀ ፀነሰችም ቃየንንም ወለደች እርስዋም ወንድ ልጅ ከእግዚአብሔር አገኘሁ አለች ደግሞም ወንድሙን አቤልን ወለደች አቤልም በግ ጠባቂ ነበረ ቃየንም ምድርን የሚያርስ ነበረ ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ አቤልም ደግሞ ከበጎቹ በኵራትና ከስቡ አቀረበ እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም ቃየንም እጅግ ተናደደ ፊቱም ጠቈረ እግዚአብሔርም ቃየንን አለው ለምን ተናደድህ ለምንስ ፊትህ ጠቈረ መልካም ብታደርግ ፊትህ የሚበራ አይደለምን መልካም ባታደርግ ግን ኃጢአት በደጅ ታደባለች ፈቃድዋም ወደ አንተ ነው አንተ ግን በእርስዋ ንገሥባት ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሣበት ገደለውም እግዚአብሔርም ቃየንን አለው ወንድምህ አቤል ወዴት ነው እርሱም አለ አላውቅም የወንድሜ ጠባቂ እኔ ነኝ አለውም ምን አደረግህ የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል አሁንም የወንድምህን ደም ከእጅህ ለመቀበል አፍዋን በከፈተች በምድር ላይ አንተ የተረገምህ ነህ ምድርንም ባረስህ ጊዜ እንግዲህ ኃይልዋን አትሰጥህም በምድርም ላይ ኰብላይና ተቅበዝባዥ ትሆናለህ ቃየንም እግዚአብሔርን አለው ኃጢአቴ ልሸከማት የማልችላት ታላቅ ናት እነሆ ዛሬ ከምድር ፊት አሳደድኸኝ ከፊትህም እሰወራለሁ በምድርም ላይ ኰብላይና ተቅበዝባዥ እሆናለሁ የሚያገኘኝም ሁሉ ይገድለኛል እግዚአብሔርም እርሱን አለው እንግዲህ ቃየንን የገደለ ሁሉ ሰባት እጥፍ ይበቀልበታል እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት ቃየንም ከእግዚአብሔር ፊት ወጣ ከዔድን ወደ ምሥራቅ በኖድ ምድር ተቀመጠ ቃየንም ሚስቱን አወቀ ፀነሰችም ሄኖሕንም ወለደች ከተማም ሠራ የከተማይቱንም ስም በልጁ ስም ሄኖሕ አላት ሄኖሕም ጋይዳድን ወለደ ጋይዳድም ሜኤልን ወለደ ሜኤልም ማቱሣኤልን ወለደ ማቱሣኤልም ላሜሕን ወለደ ላሜሕም ለራሱ ሁለት ሚስቶችን አገባ የአንዲቱ ስም ዓዳ የሁለተኛይቱ ስም ሴላ ነበረ ዓዳም ያባልን ወለደች እርሱም በድንኳን የሚቀመጥ የዘላኖች አባት ነበረ የወንድሙም ስም ዩባል ነበረ እርሱም በገናንና መለከትን ለሚይዙ አባት ነበረ ሴላም ደግሞ ከናስና ከብረት የሚቀጠቀጥ ዕቃን የሚሠራውን ቱባልቃይንን ወለደች የቱባልቃይንም እኅት ናዕማ ነበረች ላሜሕም ለሚስቶቹ ለዓዳና ለሴላ አላቸው እናንተ የላሜሕ ሚስቶች ቃሌን ስሙ ነገሬንም አድምጡ እኔ ጕልማሳውን ለቍስሌ ብላቴናውንም ለመወጋቴ ገድዬዋለሁና ቃየንን 7 እጥፍ ይበቀሉታል ላሜሕን ግን 77 እጥፍ አዳም ደግሞ ሚስቱን አወቀ ወንድ ልጅንም ወለደች ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው ለሴትም ደግሞ ወንድ ልጅ ተወለደለት ስሙንም ሄኖስ አለው በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ